በሰው ልጆች ታሪክ ውስጥ እጅግ አስከፊ የሆነ ዘመንን የሚያስጀምር ሳምንት። ስለ መጪው የመከራ ዘመን ያልሰማ ሰው ይኖራል ብዬ አላስብም። ይህን ያህል ግን በዝርዝር እንዳልሰማችሁት እገምታለሁ። የመጨረሻዎቹ 7 ዓመታት የሚጀምሩት ዓለም በጭፍን በሚቀበለው በአንድ ገዢ አደራዳሪነት ከሚወርድ ከውሸት የሰላም ስምምነት በኋላ ይሆናል። ይህም ለመጨረሻው ዘመን የመጀመሪያ እርምጃ ነው። ሆኖም ወደዚህ ቅዠት ከመውረዳችን በፊት 2 ትንቢቶች ይቀድማሉ። የክርስቶስ ተቃዋሚ ክፍል። ዳንኤል አስደንጋጭና የተወሳሰቡ ራእዮችን አይቷል። ከሚናወጥ ባህር የሚነሱ ሴረኛና ጨካኝ 4 አውሬዎች። ሆኖም መፍራት ያለብን አውሬዎቹን ሳይሆን ትንሹን ቀንድ ይሆናል። በአራተኛው አውሬ ራስ ላይ ትንሽ ቀንድ ሲበቅል ዳንኤል ተመለከተ። የሰው ዓይን ያለው የሚሳደው አፍ ያለው ትንሽ ቀንድ። ሌሎቹ ቀንዶች ሲያጓሩ፣ ትንሹ ቀንድ ግን በሹክሹክታ ይናገራል። 3 ተቀናቃኝ ቀንዶች ከስሩ ይነሱበታል። ይዋሻል፣ መማረክን ይችልበታል። ይህ ማለት የክርስቶስ ተቃዋሚ ነው። ተምሳሌት አይደለም፣ ተረትም አይደለም፣ ሰው ነው። የዳንኤል ራእይ በምዕራፍ 7 ቁጥር 8 ነፍስን በሚያስደነግጥ ሁኔታ በግልጽ አስቀምጦታል። ለመታለል ለሚለምን ዓለም መፍትሄ የሚሰጥ ሰው፣ ጠራርጎ ከማወጡ በፊት የዓለምን ሕዝብ አንድ የሚያደርግ ገዥ፣ የሚያወርደው የሐሰት ሰላም ለ7ኛው ሳምንት መጀመር ምልክት፣ የግዛቱ ዘመንም የዓለም ሕዝብ ፍጻሜው እንዲመጣ የሚማጸንበት ምክንያት ይሆናል። 3ኛው ትንቢት ስለ መጨረሻው ዘመን አውቃለሁ የምትሉትን እንደ አዲስ የሚጽፍ ይሆናል።